እና ውዶቼ ምሳችን በላን። እንግዲህ ቃን አጣጠብን፣ ቦታ ቦታ አረግን። መጨረሻው በዛኛው ስልክ እየቀረጹ ተቋረጠብኝ። በዚሁ ልቀጥለው ማለት ነው። መጨረሻ ላይ ሁሉም ቦታ ቦታ ካስቀመጥኩኝ በኋላ ምን አረኩኝ? ያው እዚህ ጋር ቡና እንደዚህ ድርድር ያለው ማለት ነው። ቡና ስደረድር ግን ይወንድሻ ለኔ ነው። ይሄ ደግሞ ለሴትዬ ነው። ሙስታሂል ዴኮሬሽን እንዲያምር እንጂ ሻማም መጣንም እንትን አለኝ። እዚህ ጋር ደግሞ እሷ እስከምትነሳ ተልባ ለራሴ ትናንት አጥቤያለሁ። መፈላሰፍ ግን ድሮም በፊት ፀጉሬ በጣም አድርጌ ያስይዝ ነበር። በነገራችን ላይ ተልባ ከጄል የበለጠ ተልባ በጣም አሪፍ ነው። ለምን ለፀጉራችን ተስማሚ ስለሆነ እና ይሄን ይመስላል። በዚህ ጀበና ቡና ላፈላ ነው ማለት ነው። እዚህ ጋር ደግሞ እንትን እንዳይል ዋጋ አሳያችኋለሁ። ዳቦ አለ፣ በመጥበሻ የጋገርኩት ዳቦ። እዚች ጋር ደግሞ ጤና አዳም አለች። ጓሮ የተከልኳት ጤና አዳም አለች ማለት ነው። እና ይሄን ይመስላል። እቺ አበባ ስንት ቀን ካመጣኋት ፍሪጅ ውስጥ አድርጌያት ነው። ይሄ ኖርማል አርቲፊሻል ነው፣ እንትን አድርጌ ነው። እንግዲህ ቡናችን ይሄን ይመስላል። የቡና ድጎሪያችን ማለት ነው። ዶሯችንም ጨራረስን፣ እግዚአብሔር ይመስገን። በእውነት እኔ ግን እንደሆነ አላውቅም፣ ግን ረጅም ሰዓት ስትቆሙ ማርያምን አቅም ታጣላችሁ። በዛ ላይ ሙቀትም ስለሆነ ይሆን አላውቅም። እንደዛ ነው እላችኋለሁ። ለማንኛውም እኔ ተልባዬ ቀቅዬ ሴትዬ እስከምትነሳ ድረስ ያው ቡና አፈላለሁ። እሷም ትነሳለች። ቀጥታ ወደ ተልባ ይበዛል እንደ ነገር ትንሽ ስለሆነ የምፈልገው ችግር የለውም። ወፈር ያለ ተልባ ነው ቀቅለው ለፀጉሬ ስለሆነ ይሄ በነገራችን ላይ ለፀጉሬ ብቻ የምጠቀምበት ነው። ድስት ማለት ነው። ለፀጉሬ ውድም ስሰራ የምሰራበት ነው። በቃ እንገናኛለን ቡና ስናፈላ። ይሄ ውዶችዬ ቡናዬን ጨርሻለሁ። አይታችሁታል። ፈንድሻዬን ጨርሻለሁ። የትዬም ተነሳች። ይሄው ዳቦ ኬክ አይመስልም። ሆነ ዳቦ እንደዚህ ያረኩትኝ እንዳይደርቅ ነው። በነገራችን ላይ ዙሪያው በኪስ ሸፍንኩት እንዳይደርቅ ነው። ጠዋትም ዳቦ ስለበላን አሁን የሚበላ የለም። ፈንድሻና ቡና ብቻ ነው። እኔም እንደዛ ጠዋት ከምግብ በፊት ዳቦ ነው የበላሁት። ማርያምን ኬክ እንጂ የሚመስለው ዳቦ አይመስልም። እንዴት ፍርፍር እንዳለ ሰላምዬ እጅሽ ይባረክ እያልኩኝ ቡናችንን ቀዳ እናደርግና እኔ ቡና በጤና አዳም ብዙም አልወድም። ብዙም ሳይሆን አልወድም ብዙ። እኔ እዚህ ሀገር ከመጣሁ ምን አስለመድኩኝ? በጨው ጉድ እኮ ነው እናንተ። ቡና በጨው እንደምጠጣ ከራሴ ያወቀ ምንድን ነው ይባላል? በሶስቱ ስላሴ ቢሻለ ገዳዲ ሆነ እስተፈረላ ቀጭን ከሆነ ድጋሚ ላፈላ ነው ቡና። አይ ብሏል ማማዝናሽ እና እላችኋለሁ። ቡናው ቀጭን ሆኖ ቡና ጨምሬ እያፈላሁ ነው። ስለቀዳሁት አማራጭ ለመጠጣት የምር እኔ ወፍራም ቡና ማለት ነው አንድ ጉጭ እንኳን አልጎነጭም። ወፍራም ቡና አንድ ሲኒ ጠጪ ከምትሉኝ 2 ሲኒ የቀጠነ ቡና ጠጪ ብትሉኝ ይሻለኛል። አንደኛ ጨጓራዬ ነው የሚያመኝ በወፍራም ቡና ስጠጣ አለው። ግን ይሄ ከውሃ ያናነሰ ማርያምን። አሁን ቡና ጨመርኩበትና ኮስተር እያለ ነው። እና እንግዲህ እኔ አሁን ፀጉሬ ጭብርር በቃ በተለይ ስታጠብ ፀጉሬ በጣም ብዛት ስላለው ምን እንዳክለ ጫካ በቃ ደንን የመሰለ ፀጉሬ ማለት ነው። ግን ሂደቱ በትንሹ ቢሆን ይሄን ይመስል ነበረ። እዛ ጋር ለሴትዬ በሳህን አዘጋጅቼላታለሁኝ። ተነስታለች። ቡና ሲሰክን ያው ስጣታለሁኝ ማለት ነው። እና ውዶችዬ ይሄንን ይመስል ነበረ። ጨርሰናል። አሁን ለሴትዬ ልሰጥህ ሄድ ነው። በቃ ተነሳች። እሷን ሙዚቃ መቃወጥ ነው ስራዋ። መቃወጥ ስላችሁ ስልኳ ላይ ትከፍትና ትኩረቷ በቃ እዛ ላይ ነው ዘና የሚያደርግ ማለት ነው። ኖርማሊ ሙዚቃ አታይም፣ ግን
የሆነ የእነሱ የሆነ ሪያክሽን የሚሰሩት ነገር የለም። እዛ ነገር ታያለች እና አንዴ ድምፁ ከፍ ካደረጋችሁ አደረጋችሁ ነው። ምንም አጠገቡ እንትን ብታደርግ አሰማም። እና ውዶች ይህን ይመስላል ድፎ። የምር ግን እንትን ነው በመጦሻ የጋገርኩት በጣም የሚያምር ነው። የሚያምር ድፎ ነው የመጦሻ ድፎ ማለት ነው። ግን የምር አነጋገር ራሱ ያስታውቃል። በጣም ጨጓራ ተቃጥያለሁ። እና በተረፈ ከወደዳችሁት ላይክ አድርጉ፣ ሼር፣ ኮሜንት አበረታቱኝ የኔ ውዶች። እስካሁን ስለተከታተላችሁን ከልብ አመሰግናለሁ።